ፊልሙም የሚጀምረው አንዲት ሳጂ የተባለች ልዩ የልብ ስጦታን የታደለች ትንሽ ልጅ እያስመለከተን ሲሆን እሷ ለቆንጆ ወንዶች ያላትን ስሜት ለመግለጽ በፍጹም አታመነታም። እንዲያውም የልቧን ለመናገር እንደ ንጋት ፀሐይ ግልጽ ናት። በአንድ የክፍል ጓደኛውም ላይ የመውደድ ስሜት ሲሰማት ወዲያውኑ የልቧን አውጥታ ትነግረዋለች። በሚያስገርም ሁኔታ ልጁም ጥያቄዋን በአዎንታ ተቀብሏት ሳጂ በደስታ ትፈነጥዛለች። ነገር ግን እድል ፊቷን በማዞሯና በማግስቱ ልጁ በድንገት ወደ ሌላ ትምህርት ቤት በመቀየሩ ሳጂ ልቧ ይሰበራል። ዓመታት ሲነጉዱም ሳጂም እያደገች ስትመጣ የፀጉሯም ሁኔታ እንደ እህቷ ሉጫ ሳይሆን እንደ አባቷ የተንጨባረረ ነበር። ይህም ሁኔታ ከአባቴ የወረስኩት ይሆን በማለት ራሷን መጠየቅ ትጀምራለች። በአንድ የጎረቤቷ ልጅ በፍቅር ወድቃም ድፍረቷን አሰባስባ የልቧን ለመንገርና ስጦታም ለመስጠት በቆረጠችበት ቀን ልጁ በሯን ያንኳኳል። ስትከፍተውም እሱ መሆኑን አይታ በደስታ ብትሞላም እሱ ግን የመጣው እሷን ሳይሆን እህቷን ሂን ፍለጋ ነበር። ይህ መራር እውነታም ሳጂ ዳግመኛ ለወንድ ልጅ ፍቅሬን አልገልጽም የሚል ጽኑ መሐላ እንድታደርግ ያስገድዳታል። ይህ መሐላዋ ግን በቅጽበት በባህር ዳርቻው ላይ ውብ ሰውነት ያለውን ሃየንን ስትመለከት እንደ ሻማ ቀልጦ ይጠፋል። በቀጣዩም ቀን ሃየን በትምህርት ቤቱ ሲታይ ሁሉም በአድናቆት ቢመለከቱትም እሱ ግን በሚገርም ሁኔታ ለሳጂ ብቻ እጁን ያውለበልባል። ሳጂም በድንጋጤ ደርቃ ስትቀር ጓደኞቿን በግርምት ይመለከታሉ። እሷን በአፍረት ተውጣ በትናንትናው ቀን ባህር ዳርቻ ላይ እንደተገናኙ ትገልጻለች። በክፍል ውስጥ ሳጂ የፈተና ውጤት ዝርዝር ስትመለከት ሃየን ከመቶዎቹ ምርጥ ተማሪዎች ውስጥ ሆኖ የምሽት ጥናት ክፍል መግባት መቻሉን ትረዳለች። በዚያ ክፍል ውስጥ ፍቅርን መግለጽ ስኬታማ እንደሚያደርግ ወሬ ቢናፈስም የሳጂ ውጤት ግን በጣም የወረደ በመሆኑ ተስፋ ትቆርጣለች። በእረፍት ሰዓታቸውም ላይ እሷና ጓደኞቿ ሃየን ቅርጫት ኳስ ሲጫወት ይመለከቱታል። በብዙ ሴቶች ተከቦ ስለነበር ሳጂ ለየት ብላ ለመታየት ትወስናለች። መጠጥም ገዝታ ስሟን ትጽፍበትና ለባለቤቷ እንድትሰጥላት ብትጠይቃትም ባለቤቷ ግን ብዙ ሴቶች ያንኑ ጥያቄ ሲያቀርቡ ስለዋሉ ቀድሞውንም ለማን እንደሆነ ትረዳለች። ከውጭም ሳጂ የተንጨባረረ ፀጉር ያላትን ጓደኛዋን ስታገኛት እሷም ለሃየን ውሃ ይዛ ነበር። ከትምህርትም በኋላ ሳጂ ሃየን ይመጣል በሚል ባዶ በሆነ ተስፋ ወደ ባህር ዳርቻው ታመራለች። በባህሩ ውስጥ ሆና ስትጠብቅ ግን ሌላ ልጅ ይመጣል። እሱም የወደቀውን የስም መለያዋን በሚያነሳበት ሰዓት ሸሚዟ በባህር ውስጥ ሲንሳፈፍ ሊያነሳው ሲል ባህር ውስጥ ይሰምጣል። መዋኘትም ስለማይችል ሳጂ ልታድነው መጣደፍ ትጀምራለች። ጎትታ ወደ ዳር ካወጣችውም በኋላ ትንፋሽ ልትሰጠው ዝቅ ስትል ግን በድንገት በመንቃቱ ሳጂ በንዴትና በአፍረት ተውጣ ትጮህበታለች። ቢሆንም ግን በመትረፉ እፎይታ ይሰማታል። በማግስቱ ያ ልጅ ወደ ሳጂ ትምህርት ቤት ጁክ ብሎ ራሱን በማስተዋወቅ ወደ ክፍሉ ይቀላቀላል። በደረሰበት አደጋም ምክንያት እግሩ ታስሮ ነበር። ሁለቱም ወዲያውኑ ይተዋወቃሉ። መምህሩም ሲያስተዋውቀው ጁክ ትልቅ መሆኑንና ከዚህ በፊት ለዩኒቨርሲቲ ተፈትኖ ወድቆ አሁን ተመልሶ መምጣቱን ይገልጻል። ሳጂ በደስታ ብትቀበለውም እሱ ግን በቀዘቀዘ ስሜት ዝም ይላታል። በማግስቱም ጠዋት በህመሙ ምክንያት ሲቸገር አይታ ልትረዳው ብትሞክርም በኩራት እምቢ ይላታል። ተቆጣጣሪው ሌላውን ተማሪ ዜን ግን ዝም ብሎ ስለቆመ እንዲረዳው ያዘዋል። በኋላም ሳጂ የስም መለያ ባለማድረጓ ስትወቀስ እንደጠፋባትም ስትገልጽ እውነቱ ግን እስካሁን ሳይመልስላት ጁክ ጋር መሆኑ ነው። በምሳ ሰዓትም ሳጂና ጓደኞቿ ለጁክ ምግብ ሲያመጡለት እሱም በደግነታቸው ይገረማል። ሌሎች ተማሪዎችም ሳጂ በእውነት ባህር ዳርቻው ላይ አድናው እንደሆነ በሚጠይቁት ሰዓት ጁክ አንደበቱ ቢታሰርም ሳጂ ግን በኩራት አው ብላ ተመልሳለች። ቀጥላም ፈገግ እያለች አሁን ውለታዬን የምትከፍልበት ጊዜ ነው በማለት ዣንጥላ ሊይዝላት ምግብ ሊያመጣላትና አይስክሬም ሊገዛላት እንደሚገባ ስትገልጽ ጁክም እምቢ ማለት አልቻለም። ከቆይታ በኋላም ጓደኞቿ አዲስ የስም መለያ ይሰጧታል። ጁክ ዋናውን ሊመልስላት ሲል ግን የስም መለያሽን የወሰደው ሰው ስለሚወድሽ ሊሆን ይችላል የሚል ወሬ ሰምቶ እጁን በዝግታ ይመልሳል። በዚህ መሃል ግን ሳጂ ሁሌም ቢሆን ልቧ ለሃየን ብቻ መሆኑን በመግለጽ እንደምትወደው ታውጃለች። ንግግሯንም ስትጨርስ በድንገት ኳስ ሊመታት ሲል ጁክ ደርሶ ይመልሰዋል። ሃየንም ስህተቱን አምኖ ይቅርታ ሊጠይቃትና ሊንከባከባት ሲመጣ ሳጂን በአይናፋርነቷ ራሷን መሆን ያቅታታል። ጓደኞቿም ሃየን ሆን ብሎ ሊያወራት ፈልጎ እንደሆነ ቢነግሯትም ነገር ግን ጁክ ሁኔታውን በፍጹም እንደዛ አላሰበውም ነበር። ወደ ክፍልም ሲመለሱ የሳጂ የቅርብ ጓደኞች የኢንቾንግ ፀጉር እንዴት እንደሆነ ባልታወቀ ሁኔታ ዳግመኛ ለስልሶ እንደተስተካከለ ይነግሯታል። ሳጂን በድንጋጤ በገዛው አይና ለማረጋገጥም በፍጥነት ወደ ቀጣዩ ክፍል ሮጣ ስትሄድ ልክ እንደተባለውም እውነት ሆኖ ታገኘዋለች። ይህም እሷ ሁልጊዜ በህልሟ የምትመኘው ነገር ስለነበር
እንደነበር ወዲያውኑ ስለ ሁኔታው ስትጠይቅ ኢንቾንግም ጸጉሯን ጃንግማይ በተባለ ሳሎን በ200,000 ከፍተኛ ዋጋ እንዳስጠገነች ትረዳለች። ሳጂና ጓደኞቿ በጉጉትና በተስፋ ተሞልተው ወደ ሳሎኑ ያመራሉ። የሳጂ ጸጉር በተፈጥሮ በጣም የተጠቀለለ ቢሆንም የሳሎኑ ባለቤት ግን ሊስተካከል እንደሚችል ታረጋግጥላታለች። ወደ ቤት በመመለስ ያጠራቀመችውን ገንዘብ ሁሉ ብታሰባስብም ለጸጉር ስራው ከሚያስፈልገው ዋጋ ጋር በፍጹም ሊቀራረብ ባለመቻሉ ታዝናለች። ሳጂም ዝም ብላ ለማየት ብቻ ወደ ሳሎኑ በተመለሰችበትም ወቅት ጁክ የሳሎኑን ባለቤት እናቴ ብሎ ሲጠራት በመስማቷ በዚያችም ቅጽበት አንድ ድንቅ ሀሳብ በአይምሯ ይመጣል። በቀጣዩም ቀን ጁክን ከበፊቱ በተለየ ሁኔታ በታላቅ ፍቅርና ሰላምታ መቀበል ትጀምራለች። ከትምህርት በኋላም ከሳሎኑ ውጭ በድንገት እንደተገናኙ በማስመሰል እዛ ምን እንደሚሰራ ስትጠይቀው እሱም ሳሎኑ የእናቱ መሆኑን ሲነግራት ሳጂ ምንም ሳታቅማማ ወደ ውስጥ በመግባት ራሷን እንደ ጁክ የቅርብ ጓደኛ በማድረግ ታስተዋውቃለች። አያይዛም ለእናቱ በባህር ዳርቻው ላይ የልጇን ሕይወት እንዳዳነች በማስታወስ በትምህርት ቤትም እንደምትንከባከበው ቃል ትገባና በምላሹም ጸጉሯን እንድታስተካክልላት ፍንጭ ትሰጣታለች። እናቱም ፈገግ ብላ የልጇ እግር ሲፈታ እንደምታስተካክልላት ትስማማለች። ከዚያን ጊዜም ጀምራ ሳጂ በጁክ የዕለት ተዕለት ሕይወት ውስጥ ሙሉ በሙሉ ጣልቃ መግባት በመጀመር ወደ ክፍል ሲሄድ አብራው በመሆን በትምህርቱን በመርዳት እንዲሁም በሰላም ወደ ቤቱ መመለሱን በማረጋገጥ በተጨማሪም የሳሎኑን ዳግም መከፈት የሚያበስሩ ማስታወቂያዎችን በማደል እናቱን ትረዳለች። በአንድም ቀን ዝናብ ሲዘንብ ወደ አባቷ መጋዘን ወስዳው መጠለያ እንዲያገኝ በማድረግ የአባቷንም ልብስ ትሰጠዋለች። በመጋዘኑም ውስጥ የመጽሐፍት ክምር ይመለከታል። ሳጂም ለጁክ ንባብ ይወድ እንደሆነ ስትጠይቀው እሱ ግን ጭራሽ አንብቦ እንደማያውቅ ሲገልጽላት ትገረማለች። የምትወዳቸውን መጽሐፍት መርጣ እየሰጠችው በማንኛውም ጊዜ እንዲመጣ የመጋዘኑን የቁልፍ ኮድ እንኳን በታማኝነት ትነግረዋለች። በዚሁ ጊዜ ሳጂና ጓደኞቿ ለአይን የምትናገርበትን የወረቀት ዶቃዎች ማጠፍ ይጀምራሉ። የሳጂ ተቀናቃኝ የሆነችው ሚጄ 1000 ዶቃዎችን እያጠፈች መሆኑን ሲሰሙ ሳጂና ጓደኞቿ ግን የላቀ ግብ በማስቀመጥ 10,000 ዶቃዎችን ለማጠፍ ይወስናሉ። ጁክ ይህን እቅድ ሰምቶ በዝምታ ሊያመልጥ ሲሞክር ሳጂ ማስቁማው ከትልቁ ቀን በፊት ጸጉሯን ለማስተካከል የሱ ሚና እንደ አይን ብሌን አስፈላጊ መሆኑን በመግለጽ አብሯት ዶቃዎችን እንዲያጥፍ ታደርገዋለች። እሱም ሳይወድ በግዱ አብሯት ማጠፉን ይቀጥላል። በኋላም ሳጂ የምሽት ጥናት ክፍል ለአይን ልቧን ለመንገር ተስማሚ ቦታ መሆኑን በማመን አንድ የክፍል ጓደኛዋን ቦታ እንዲቀይራት ብትለምነው ተማሪው ግን በትምህርቱ ላይ ተጽዕኖ እንዳያመጣበት በመስጋት ሳይስማማ ይቀራል። ሳጂ ማለፋታ ስትለው ተማሪው ተናዶ ቦታ ቀይረሽ መናገርሽ አይንን እንዲወድሽ ያደርገዋል ብለሽ ካሰብሽ ተሳስተሻል፣ ጊዜሽን አታባክኝ፣ ምንም እድል የለሽም በማለት ያዋርዳታል። እነዚህ መራር ቃላትም የሳጂን መንፈስ ክፉኛ ይረብሹታል። በዚያም ምሽት ሳጂ እያለቀሰች ወደ ጁክ ቤት በማምራት የዶቃዎቹን መያዣ አዛውታለት በዝምታ ትመለሳለች። ከቆይታም በኋላ ወደ አባቷ መጋዘን ስትመለስ በሩም ክፍት ሆኖ አግኝታው ስትገባ በውስጡ ጁክ መጽሐፍ እያነበበ ነበር። ሳጂም አሁንም በህልሟ እንደጸናች ሲሆን ጸጉሯ ሲስተካከል ብቻ ለሃይን እንደምትነግረውና ያ ካልሆነ ግን ሃይን ሊወዳት እንደማይችል ለጁክ ትገልጽለታለች። በሰዓቱም ጁክ በድብቅ ሳያጥፋቸው የነበሩትን ዶቃዎች ያወጣላታል። ሳጂም እነዚህ ዶቃዎች ምን ትርጉም እንዳላቸው ስትጠይቀው ጁክን በቀስታ የኔን አንቺና የጓደኞቻችንን ስሜት የያዙ ናቸው በማለት ይመልስላታል። እሷም ምናልባት ሃይን ባይቀበለኝም እንኳን ይህ አብረን ያሳለፍነው ጊዜ መታሰቢያ ሆኖ ይቀራል በማለት ትመልስለታለች። በማግስቱ ሳጂ ጁክን ወደ ትምህርት ቤት ልትወስደው ቤቱ ስታመራ የጁክ እግር ተፈቶ በማግኘቷ በደስታ ትሞላለች። እናቱም የገባችውን ቃል በማስታወስ ጸጉሯን ልትሰራት ብትዘጋጅም ሳጂ ግን ለአይን እስከምትናገርበት ዋዜማ ድረስ ለመጠበቅ ትወስናለች። በትምህርት ቤትም የፈተና ውጤት ሲለጠፍ የጁክ ስም በከፍተኛ ውጤት ውስጥ በመገኘቱ ሁሉም ይገረማሉ። ጁክም ሳጂ የምሽት ጥናት ክፍል እንድትገባና ፍላጎቷ እንድታሳካ ሲል ሌት ተቀን የለፋ ሲሆን ጁክ ቦታውን ስለሚሰጣት ሳጂ ልቧ በደስታ ቢሞላም ሃይን ግን ፈተናውን መውደቁን ስትሰማ እድል ዳግም ፊቷ እንዳዞረችባት ይሰማታል። በአንድም ቀን አንዲት ጎረቤት ወደ ሳጂ ቤት በመሄድ ስለ ጁክ ቤተሰብ ለሳጂ እናት ስታወራ ሳጂ መስማት ትጀምራለች። የጁክ አባት በታዋቂ ዩኒቨርሲቲ ሆስፒታል ውስጥ ፕሮፌሰር እንደሆነና ጁክን በትምህርት ቤቱ ጎበዝ ተማሪ እንደነበር ትረዳለች። የሳጂ እናት እንዲህ ያለ ስኬታማ ቤተሰብ ለምን እዚህ እንደመጣ ስትጠይቅ ጎረቤቷ መራር እውነታውን መናገር ትጀምራለች። የጁክ አባት በቅናት የተነሳ ሚስቱን የሚያሰቃይ እንዲሁም ንዴቱንም በልጁ ላይ በመወጣት ጁክን የአካልና የመንፈስ ቁስለኛ ያደረገ ጨካኝ አባት መሆኑንና በዚህም
ምክንያት ጁክ ትምህርቱንና ፈተናውን ጥሎ እንዲቀመጥ ተገዶ እንደነበር ስትሰማ ሳጂ በጣም ታዝንለታለች። አመሻሽም ላይ ሳጂ በመጋዘኗ አጠገብ ስታልፍ መብራት በርቶ ትመለከታለች። በውስጥም አባቷና ጁክ አብረው ምግብ እየበሉ ሲሆን አባቷም ለጁክ ካሜራ እየሰጠው በፈለግከው ጊዜ ተጠቀም ሲለው በማየቷ ደስ ይላታል። በቀጣይም ጠዋት ሳጂ በትምህርት ቤት ስለሚመጣው የሽርሽር ቀን ማስታወቂያ ስታይ ለሀያን ለመናገር ይህ ትክክለኛው ጊዜ እንደሆነ ታስባለች። ጓደኞቿ እቅዱን እያወሩ ሳለ ሀያንም ሲያልፍ ለሳጂ እጁን ያውለበልብላታል። ሳጂም በደስታ ትሞላለች። በስፖርት ክፍለ ጊዜም ላይ ሁሉም ለኳስ ጨዋታ መጣመር ሲጀምሩ አንዲት ሴት ሀያንን ቀድማ ስትይዘው ሳጂ ከጁክ ጋር ትጣመራለች። ጨዋታው እየጠነከረ ሲመጣ ሀያን ሰማያዊ ቡድን ላይ ሲያነጣጥር ሳጂ ልትመታ ስትል ጁክ ለሷ በመከላከል እንደ ጋሻ ከለላ ይሆናታል። ነገር ግን ሳጂ ለሀያን ካላት ጽኑ ፍቅር የተነሳ ሀያንን ለመከላከል ራሷን ኳስ ፊት ታስገባለች። ይህ ድርጊቷም ጁክን በጣም ያሳዝነዋል። በዚያም ምሽት ሳጂ ስላዳንሽኝ አመሰግናለሁ የሚል የድምፅ መልእክት ከሀያን ደርሷት በደስታ ትፈነጥዛለች። ነገር ግን በተመሳሳይ ሰዓት ከጁክን መልእክት ደርሷት ስታዳምጠው በጭንቀት በተሞላ ድምፅ ህመም እየተሰማሽ ከሆነ ቶሎ እንዲድንልሽ መድኃኒት ግዢ፣ ጥዬሽ በመሄዴ በጣም አዝናለሁ የሚል ነበር። ሳጂ ሁለቱንም መልእክቶች ስትሰማ ስሜቷ ይዋዥቃል። አንዱ የደስታ ስካር ሲሰጣት፣ ሌላኛው ደግሞ ከልብ የመነጨ ሀዘንና ግራ መጋባትን ይፈጥርባታል። ከቆይታም በኋላ ወደ ሳሎኑ ስትሄድ የጁክ እናት ጁክ የሳጂን ጸጉር እንዲያጥብ ጠይቃው ሁለቱም ተቀራርበው ሳሉ የመተፋፈር ስሜት ይሰማቸዋል። ነገር ግን ጁክ ከሻምፖ በፊት ኮንዲሽነር በመቀባቱ እናቱ እሱ እንዲያለ ስህተት ሰርቶ ባለማወቁ ትገረማለች። ጁክን በፍጥነት ራሱን ሲያገል ሳጂ በጁክ ልብ ውስጥ ለሷ ቦታ እንዳለው መጠራጠር ትጀምራለች። የሽርሽሩ ቀንም ደርሶ ሳጂ የሚያብለጨልጭና ለስላሳ ጸጉር ይዛ ስትመጣ ሁሉም በግርምት ይመለከታሉ። ጁክን በስተጀርባ ተቀምጦ በዝምታና በማዘን ስሜት ይመለከታታል። በሽርሽሩ ቦታ እያሉ ሳጂ ዶቃዎችን በሀያን ወንበር ላይ ታስቀምጣለች። ምሽቱንም ተገና አድርገው ጓደኞቿ የልቧን የምትገልጽበትን ቦታ በተለያዩ ጌጣጌጥ ያስውቡታል። ሀያን በቀስቶቹ እየተመራም ሲሄድ ሳጂን ብቻዋን እዚያ ሲያገኛት በጣም ይገረማል። በጸጉሯ ውበትም አድንቋት ያስቀመጠችለትንም እንደወደደው ገልጾ ስለተከላከለችለትም ደግሞ በድጋሚ ያመሰግናታል። ሀያንም ስለ ባህር ዳርቻው ቀን ማውራት ጀምሮ እኛ ብቻ ነን የምናውቀው ሲላት ሳጂን መደንቀጥ ትጀምራለች። ሀያንም ጁክ እዚያ ሆኖ እየሰማ መሆኑን አላወቀም ነበር። በዚያች ቅጽበትም ጁክ በዝምታ ጥሏቸው ሲሄድ ስትመለከት ሳጂም የተለየ ስሜት ይፈጠርባታል። ሁሉም ነገር ግልጽ ይሆንላትና ሀያንን በመመልከት በጣም እንደምትወደውና ዛሬም እዚያ ያመጣችው የልቧን ልትነግረው እንደሆነ በመግለጽ ልትጀምር ስትል ግን በመሃል በአይምሮዋ አንድ ሀሳብ እንደመጣላት ትነግረዋለች። እሱም ለሰው አይን ቆንጆ ለመሆን ራሴን መቀየር እንዳለብኝ ሁሌ ማመን ነበር። ነገር ግን ከሱ ጋር ስሆን ራሴን መቀየር አያስፈልገኝም፣ ዝም ብዬ ማንነቴን መሆን እችላለሁ ብላ ስትገልጽ ያሰበችው ሰው ደግሞ ማንም ሳይሆን ጁክ መሆኑን እንረዳለን። ሳጂም ወደ ጓደኞቿ ስትመለስ ጓደኞቿ የልቧን የመናገር ጉዳይ ከምን እንደደረሰ ለማወቅ ቢጓጉም እሷ ግን ምንም መልስ ሳትሰጥ አይኖቿ በዝምታ ጁክን ይከታተላሉ። በማግስቱ ጁክ ትክክለኛዋን ሁኔታ ስላልተረዳ ሳጂን ባገኘው አጋጣሚ ሁሉ ሲሸሻት ቢውልም በዚያ ምሽት ግን በመጋዘን ውስጥ መብራት በርቶ ሲመለከት በራሱ ስሜት እየተናወጠ ለመግባት ከደጅ ያመነታል። በመጨረሻም ሳጂ እዚያ እንደምትጠብቀው አውቆ ወደ ውስጥ ሲገባ ሳጂም ለጁክ አዳዲስ መጽሐፍትን በዝምታ አዘጋጅታ ትጠብቀዋለች። ለተወሰነ ጊዜ ሁለቱም ዝምታውን ለመስበር ሳይደፍሩ ቢቀመጡ በመጨረሻም ሳጂ ወደሱ በመዞር ስለተናገርኩት ነገር ለማወቅ አልጓጓህም ማወቅ ሳትፈልግም ብላ ትጠይቀውና አያይዛም ለሀያን ምንም ነገር እንዳልነገረችውን ትገልጽለታለች። ጁክን በመገረም ለምን ብሎ ሲጠይቃት ሳጂን ፈገግ ብላ በትምህርቴ ላይ ማተኮር ስለምፈልግ ነው፣ ግን ለሌሎች እንዳትናገር ተስፋ እንዲቆርጡብኝ አልፈልግም በማለት ትመልስለታለች። የዩኒቨርሲቲ መግቢያ ፈተና ሲደርስ ግን ትልቅ ከረሜላ እንዲገዛላትና ይህም ውጤቷ እንዲያምር እንደሚረዳት ትገልጽለታለች። በቀጣይም ቀን ሳጂ በትምህርት ቤት ውስጥ ጁክ ኢን ከተባለችው ከአንዲት ሴት ጋር ሲያወራ ስታይ ምንም እንዳልመሰላት ለመደበቅ ብትሞክርም የቅናት ስሜት ግን ይፈጠርባታል። አመሻሽም ላይ የጁክ እናት ሶፋው ላይ ትልቅ ስጦታ ተቀምጦ አይታ ጁክን ስትጠይቀው ሳጂ ትልቅ ከረሜላ እንድገዛላት ስለጠየቀችኝ ነው ብሎ ያስረዳታል። በመቀጠልም በቀጣዩ ዓመት ፈተናውን ለመውሰድ ማሰቡን ሲነግራት እናቱን በድንጋጤ ከምፈተን መሞት ይሻለኛል ትላል ነበር እንዴ በማለት ታስታውሰዋለች። ብዙም ሳይቆይ ጁክ ያዘዘችውን ትልቅ ከረሜላ ይዞ ወደ ቤቷ በመሄድ ከሰጣት በኋላ ሊመለስም ሲል ሳጂም ድንገት አስቁማው ከኢን ጋር ያላችሁ ቅርርብ ምንድነው ብላ ትጠይቀዋለች። እሱም ምንም ሳያንገራግር የተለየ ነገር እንደሌላቸው ካረጋገጠላት በኋላ ለፈተናዋ ስኬትን ተመኝቶላት ይሄዳል። የፈተናውም ቀን ሲደርስ ሳጂ መልካም ምኞት ከሚገልጹላት ሰዎች መካከል አንድ ልዩ ድንገተኛ ስጦታ ታገኛለች። ትልቅ የድብ አሻንጉሊት ለብሶ የመጣ ሰው ትልቅ የስጦታ
ከረጢት ሰጥቷት አሻንጉሊቱ ራሱንም ሲገልጥ ጁክ መሆኑ ስታይ ልቧ በደስታ ይሞላል። በቀጣዮቹ ቀናት ውጤት እየጠበቁ ሳለ የሳጂ ጓደኞች ኬክ ለመብላት ሲሰበሰቡ ሳጂ ግን እናቴን መርዳት አለብኝ በማለት ትሰናበታቸዋለች። ጁክም እንዲሁ ቤት ውስጥ ጉዳይ አለኝ በማለት ቢነጠልም በነገሩ የተጠራጠሩት ጓደኞቿቸው ተደብቀው ሲከተሏቸው ሁለቱም በድብቅ ሲገናኙ በማየታቸው በጣም ይገረማሉ። ቆይተውም ሳጂና ጁክ መጀመሪያ ወደ ተገናኙበት ባህር ዳርቻ በመመለስ ሳጂ በዚያ ቀን ለምን ወደ ባህር ውስጥ እንደዘለለ ጠይቀዋለች። እሱም በወቅቱ በነበረበት መከራ ተስፋ ቆርጦ ማዕበሉ እንዲወስዱ አስቦ እንደነበርና ነገር ግን በውሃ ውስጥ ስትዋኝ ሲያያት የእሷ መኖር ወደ ህይወት እንደመለሰው ይገልጽላታል። በመቀጠልም ለረጅም ጊዜ ይዞት የቆየውን የእርሷን ስም ማስታወሻ በቀስታ ከሰጣት በኋላ ያዳነችውን ሰው ለማስታወስ ሲል ይዞት እንደቆየም ይገልጻል። እጇንም በቀስታ በመያዝ አይኗን እየተመለከተ በመጨረሻም እንደሚወዳት ይነግራታል። ወደ ቤት በሚመለሱበትም ሰዓት ሁለቱም መለያየት ቢከብዳቸውም በመጨረሻ ግን ሳጂ ተጠግታ ስትስመው የሁለቱም ልብ ሰላም ያገኛል። ወደ ቤትም ሲመለስ የጁክ እናት እሑድ ቀን አዲስ ጸጉር ማድረቂያ ለመግዛት ወደ ሲኦል መሄድ እንዳለባት ስትነግረው አብሯት ለመሄድ ቢጠይቃትም እናቱ ግን በመከልከል ሱቁን እንዲጠብቅ ትነግረዋለች። በነጋታውም ሳጂ ከቤተሰቦቿ ጋር ለሽርሽር በወጣችበት ለጁክ በመደወል በንግግራቸውም መሃል እሑድ ስላላቸው ቀጠሯቸው ደጋግማ ታስታውሰዋለች። ከዚያም ለቅርብ ጓደኞቿ በመደወል በባህር ዳርቻው ላይ ለጁክ ፍቅሯን ለመግለጽ እንዲረዷት ትጠይቃቸዋለች። በመጨረሻም ያ ልዩ እሑድ ቀን ደርሶ ጓደኞቿ ቦታውን እያስዋቡ ሳለ ሳጂና ጁክ ቀድመው ይደርሳሉ። ይህን ያዩት ጓደኞቿ እንደቅዱ በፍጥነት ወደ የቦታቸው ሲሄዱ ሳጂ በቅርብ ርቀት ሆና እንዲያቆሙ ምልክት ብትሰጣቸውም እነሱ ግን መልእክቱ አልገባቸውም ነበር። በዚያው ቅጽበት ጁክ የጽሑፍ መልእክት ሲደርሰው ስልክ ለመደወል ፈቀቅ ማለት እንዳለበት ይነግራታል። በድጋሚ የገባውን መልእክት የጁክን ስሜት እንደረበሸ በፊቱ የሚታይ ሲሆን እናት ሆስፒታል መግባቷን ተረድቶ ሳጂን ይቅርታ ጠይቆ በፍጥነት ወደ ሲኦል ያቀናል። ሆስፒታል ሲደርስም እናቱ ራሷን ስታ በኮማ ውስጥ ሆና ያገኛታል። አባቱን በጭካኔ አጠገቧ ቆሞ እናቱ ከደረጃ ላይ እንደወደቀች ቢናገርም ግን ለጁክ ትምህርት መበላሸት ተጠያቂ እሷ እንደሆነች በመግለጽ ይወቅሳታል። ጁክ አባቱ እየዋሸ እንደሆነና እናቱን ራሱ እንደገፋት እርግጠኛ በመሆን ቢናደድም አባቱ ግን ንዴቱን ችላ በማለት ወደ ቤት እንዲሄድ ያዘዋል። ቀናቶች ቢቆጠሩም ጁክን ግን ማንም ሊያገኘው አልቻለም ነበር። ሳጂና ጓደኞቿን ቤቱ ሲሄዱ ሱቁ ተዘግቶና የሚከራይ የሚል ምልክት ተለጥፎበት ሲያገኙ ግራ ይጋባሉ። በሰዓቱም ሳጂ አባቱ በሲኦል ብሔራዊ ዩኒቨርሲቲ ሆስፒታል ፕሮፌሰር መሆኑን ታስታውሳለች። በተስፋ መቁረጥ ስሜት ወደ ከተማው በመጓዝ ሆስፒታል ውስጥ ስለ እናቱ ጃንገሚ ስትጠይቅ ወደ ክፍሏ ይመሯታል። በዚያም እናትና ልጅ መሄድ ባይፈልጉም የጁክ አባት ግን አሁኑን ወደ አሜሪካ እንዲሄዱና ዳግመኛ ወደዚህ የሚመለሱ ከሆነ ከእጁ እንደማያመልጡ በጭካኔ በመናገሩ ጁክና እናቱ ሲያለቅሱ እያንዳንዱን ነገር ከበሩ ውጭ ሆና ስትሰማና ስትመለከት የነበረችው ሳጂ በጭንቀት ትሞላለች። በዚያም ምሽት ሳጂ የልቧን ህመም ተሸክማ ወደ ህዝብ ስልክ በመሄድ ወደ ጁክ ስትደውልና የጁክን ድምፅ ስትሰማ ደንግጣ ብትቆምም ነገር ግን ልብን የሚሰብሩ መራር ቃላት ከአንደበቷ እየወጡ ለጁክ የነበራትን ጥልቅ ስሜት ሁሉ በመካድ እንደ ጓደኛዬ እንጂ በሌላ ይቻል አውቅም እንዳትሳሳት ብዬ ነው ይህንን የምነግርህ በማለትና ከእንግዲህ በኋላ መገናኘት እንደማያስፈልጋቸው በመግለጽ በሐሰት ትነግረዋለች። ይህንን የተናገረችውም ልቧ ፈልጎ ሳይሆን ጁክ ያለበትን አስቸጋሪ ሁኔታ ስለተረዳችና በእሷ ምክንያት ሁሉንም ነገር እንዲያጣ ስላልፈለገች ቢሆንም በዛች ምሽት ግን እውነተኛ ፍቅሯ ለሆነው ልጅ ለመጨረሻ ጊዜ መሰናበቷን አውቃ ስልኩን እንደያዘች ስቅስቅ ብላ ታለቅሳለች። ቀናቶችም አልፈው የትምህርት ቤት የምረቃ በዓል ሲካሄድ ሳጂ በከፍተኛ ውጤት ተመርቃ ለፎቶግራፍ ፈገግ ብላ ምስክር ወረቀቷን ብትይዝም ልቧ ግን በሐዘን የተሞላ ነበር። የክፍሏን ዓመታዊ መጽሐፍ ስታይ ለጁክ ያላት ናፍቆት ይበልጥ ስለበረታባት ትዝታዎቿን መሸከም ሲያቅታት አብረው ያሳለፉበትን መጋዘን ትሄዳለች። በዚያም መጽሐፍ መደርደሪያው ላይ ጁክ ትቶት የሄደውን ሎቭ ክሮኒክል የሚል የራሱን እጅ ጽሑፍ ያለው ማስታወሻ ደብተር ታገኛለች። በማስታወሻው ውስጥም የእሷንና የጓደኞቿን በርካታ ፎቶዎች እየተመለከተች ጁክ እያንዳንዱን ስሜቷን የሚገልጹ ማስታወሻዎች ማስፈሩን ታስተውላለች። ደስ ሲላት፣ ስታዝን፣ ስትስቅም ሆነ ስታለቅስ ጁክ ሁሉንም ማንነቷን ይወድ እንደነበር ስትገነዘብ እሷን የወደዳት ፍጹም ስለሆነች ሳይሆን ሳጂ በመሆኗ ብቻ እንደሆነ ትረዳለች። እሷ በባህር ዳርቻ ያዳነችው ልጅ ብቻ ሳትሆን ሕይወቱን ከጨለማና ከቅዠት ያወጣችው ብቸኛ ሰው መሆኗን ማስታወሻው ላይ ትመለከታለች። በአንድ ወቅት የእሷን ስም ማስታወሻ እንደ ሕይወት አድን ገመድ አጥብቆ ይዞት የነበረ ቢሆንም አሁን ግን ስሟና መኖሯ በልቡ ውስጥ
ውስጥ ስለታተመ ያ ማስታወሻ ያስፈልገውም ነበር። ሳጂ የማስታወሻ ደብተሩን ገጽ በገጽ ስትገልጥ አይኖቿ በእንባ ይሞላሉ። ከዛ በተስፋ መቁረጥ ስሜት ሆና በባህር ዳርቻው ላይ እየተንከራተተች ለጁክ ዛሬ ላገኘ አልችልም፣ ትንሽ አሞኛል የሚል መልእክት ብትልክም ይህ ቀደም ሲል ትጠቀምበት የነበረ አይነት ሰበብ በመሆኑም ምላሽ ይሰጠኛል ብላ ጨርስ አላሰበችም። በዚህ ጊዜ ግን የጁክ መልስ የተለየ ሆኖ ይመጣል። እሱም ለእኔ ግን ደህና ትመስኛለሽ የሚል ምላሽ ይልክላታል። ሳጂም ነገሩ ሳይገባት ስልኳ ሲጠራና ከጀርባው አንድ የምታውቀው ድምፅ ስሟን ሲጠራው ዞርም ብላ ስትመለከት ጁክ እዚያው ቆሞ ታገኘዋለች። መጀመሪያ ያየችውን ማመን ቢያቅታትም ወዲያው ግን ታላቅ እፎይታ ተሰምቷት ወደሱ እየሮጠች ሄዳ ታቅፈዋለች። ይቅርታ እየጠየቀችውም የነገረችው ሁሉ ውሸት እንደነበርና ያንን መራር ቃል መናገር እንዳልፈለገች በመግለጽ ናፍቆቱና ፍቅሩ ለአፍታም ቢሆን ተለይቷት እንደማያውቅ ስትነግረው ጁክም ሁኔታውን በሚገባ ይረዳታል። ጁክም ከቦርሳ ውስጥ በወረቀት ዶቃዎች የተሞላ ማሰሮ አውጥቶ እያንዳንዱ ዶቃ የእሷን ትዝታ የሚወክልና ፈጽሞ ሊረሳው የማይፈልገው መሆኑን ያስረዳታል። ሁለቱም ስሜታቸውን መቆጣጠር ስላቃታቸው አጥብቀው ተቃቅፈው ሲያለቅሱ በቅርብ ርቀት ተደብቀው የነበሩት ጓደኞቻቸውም በድንገት በመውጣት በደስታ ይጨፍራሉ። በብዙ መከራና ውጣ ውረድ ውስጥ አልፈው በመጨረሻም ለፍቅራቸው ድልን ሲቀናጁና ሕይወታቸውን በአዲስ ምዕራፍ ሀ ብለው ለመጀመር ሲንደረደሩ እያስመለከተን ፊልሙ ይጠናቀቃል። ፊልሙን ከወደዳችሁት ቻናላችንን ሰብስክራይብ እንድታደርጉና በየጊዜው የምናቀርባቸውን አሪፍ ፊልሞች እንድትከታተሉ በአክብሮት እንጠይቃለን።